ኢንዶሜትሪዮሲስ እና መሃንነት ስለ ኢንዶሜትሪዮሲስ እና በመውለድ ላይ ስላለው ተጽዕኖ መረጃ። ኢንዶሜትሪዮሲስ በሴቶች የስነ ተዋልዶ ጤና ላይ ያለ ቲሹዎች ከማህፀን ውጭ የሚበቅሉበት ሁኔታ ሲሆን ይህም ለመካንነት አስተዋጽኦ ያደርጋል። ከ30–50 በመቶ የሚሆኑት ኢንዶሜትሪዮሲስ ያለባቸው ሴቶችም መሃንነት ያጋጥማቸዋል። የኢንዶሜትሪዮሲስ ዋና መንስኤ ምንድነው? የኢንዶሜትሪዮሲስ መንስኤዎች የወር አበባን ወደ ኋላ መመለስ፣ የጄኔቲክ ቅድመ ዝንባሌ፣ የበሽታ መቋቋም ስርዓት ችግር እና የሆርሞን መዛባት ያካትታሉ። የኢንዶሜትሪዮሲስ ምልክቶች በወር አበባ ጊዜያት ከባድ የዳሌ ህመም፣ የሚያሰቃይ ሰገራ ወይም ሽንት እና በወር አበባ ጊዜ ከፍተኛ ደም መፍሰስ። ኢንዶሜትሪዮሲስ በመውለድ ላይ ምን ተጽዕኖ ያሳድራል? ኢንዶሜትሪዮሲስ የእንቁላልን እና የእንቁላልን ጥራትን ጨምሮ የማህፀን አካልን በማዛባት በእንቁላል ውስጥ ጣልቃ ይገባል። በተለመደው የወንድ የዘር ፍሬ እና እንቁላል ውስጥ ጣልቃ በመግባት ማዳበሪያን ያበላሻል። የማህፀን አካባቢ እና የመራባትን ሁኔታ በመለወጥ መትከልን ማሰናከል። ኢንዶሜትሪዮሲስ በዳሌ ውስጥ ጠባሳ ሊያስከትል ይችላል። ኢንዶሜትሪዮሲስ እብጠትን እና የበሽታ መከላከያዎችን ያስከትላል። የሆርሞን መዛባት ከኢንዶሜትሪዮሲስ የሚመጣው መሃንነት ሊለወጥ ይችላል? አዎን፣ ኢንዶሜትሪዮሲስ እና መሃንነት በተለያዩ ህክምናዎች ሊታከሙ ይችላሉ። ለኢንዶሜትሪዮሲስ እና መሃንነት ህክምና አማራጮች የኢንዶሜትሪዮቲክ ተከላዎችን ለማስወገድ እና መደበኛውን የማህፀን አካልን ወደ ነበረበት ለመመለስ የቀዶ ጥገና። ከኢንዶሜትሪዮሲስ መካንነት ጋር ለሚታገሉ ጥንዶች በቪትሮ ፈርቲላይዜሽን (IVF) ውስጥ በማህፀን ውስጥ ማዳቀል (ኤራይ) እርግዝናን ለማግኘት ልዩ ለሆኑ ጉዳዮች ጥቅም ላይ ይውላል። የመራባት ስፔሻሊስቶች በኢትዮጵያ ፈርቲሊቲ ስፔሻሊስት ኢን ኢትዮጵያ ኢንዶሜትሪዮሲስን ለይተው ማወቅ እና መሃንነት ለማሻሻል ሁኔታውን ማከም። ስለ አዲስ አበባ ኢትዮጵያ ስለ የወሊድ ማዕከላት የበለጠ ለማወቅ ከፈለጉ ከታች አስተያየት ይስጡ። ቴሪካና ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።